ማህሌት ወዬ እንከፍ እያለች ወደ ነብሩኬ ቤት ስትሄድ የክስ ወረቀት ለመስጠት ማለት ነው። ከኋላዋ ሞገስ፣ ዳጣ እንዲሁም መድብል እየተከታተሏት ነበረ። ቀስ ብለው እንደው ጋማዋን አሏት። እቤት ስትገባ መጀመሪያ እሷ ከመግባቷ በፊት ወይም እነሱ ከመድረሳቸው በፊት ለቅድስት ስልክ ደወሉላትና ቅድስት አላት። አቤት አለች። ከዛ እንትና ማህሌት እየመጣች ነው፣ ስለዚህ በሩን ማን ነው ምናምን ብለሽ እንዳታንገራግሪ፣ ቶሎ ብለሽ ክፈችው፣ ስታንኳኳልሽ ቶሎ ብለሽ ክፈችው እና ትግባልሽ ቀጥ ብላ ይላታል። ምንድን ነው ጋሽ ምንድን ተፈጠር? እሷ ደግሞ ማካበር ትወዳለች፣ ልክ እንደ ሀና ማለት ነው። ሀና እንደምታለቃቅሰው ሁሉ ወግና ነገር እንደምታጠብቀው ሁሉ ይች ቅድስት ደግሞ በቃ ወግም ምንም ነገር ማጥበቅ ትወዳለች። እና ስትመጣ ቀጥ ብለሽ በሩን ክፈችላተኝ። ምንድን ነው ጋሻ ምን ተፈጥሮ ነው? ምንድን ነው ንገሪኝ እባክሽን፣ አንቺ ዝም ብለሽ ምነግርሽን አሳሚም አላት። ተቆጣት። እሰይ ደግ አደረገ እንዴ! ወግ አጥባቂ ናት ደግሞ ይቺ፣ ልክ እንደ ሀና ኖላዊ ማለት ነው። እና ከዛ ስጋ እየከተፈች ነበረ ደግሞ በጾሙ ስጋ፣ ስጋ ነገር ነው እየከተፈች የነበረ። ከዛ በኋላ እየተንቀጠቀጠችው አንኳኳች በሩን ማህሌት። ከዛ ከፈተችላት። ማነሽ ማነውም አላለችም። ቀጥ ብለሽ ክፈች ስለተባለች ከፈተች፣ ገባች ማህሌት። ወገቧን ያዘች። እንግዲህ የክስ ወረቀት ነው ልትሰጥ የመጣችው። ከዛ ቅድስትን ወረደችባት። አንቺ ባሌን አባረሽ፣ አንቺ ተቀመጥሽ፣ እኔንና ባሌን አባረሽ፣ ምን አለብሽ ተንደላቀቅሽበት፣ ቤቱን ተመቸሽ፣ ሰፋሽ፣ ቤቱን ብቻሽን እንትናልሽበት፣ ዋኘሽበት፣ ተመቸሽ፣ ምን ታደርጊ፣ እኔም ወጣሁልሽ፣ ብሩክ ወጣልሽ፣ አንቺ አይፈረድብሽ፣ ለነገሩ ጊዜው ነው እያለች ስትመጻደቅማ በኋላ ጋሟን አላተኝ እንትና መድብል ጋሟን ያዛትና ፀጉሯን እንደዚህ ጥምልምልምልብል አድርጎ ያዛተኝ። ፍጥርቅ አድርጎ ወደ የሆነ ክላስ ወስዶ አስቀመጣተኝ። ገመድ አመጣ፣ የፍጥኝ አሰራት። እጇንም ወደኋላ አሰረ፣ እግርና እግሯንም አሰራ። ምን አደረግኩ መድብል? እንዴ ምን አድርጌ ነው? ጥፋቴን ነገረኝ። ያንቺ ጥፋት ደግሞ ጥፋቴን ነገረኝ። ቆይ ተረጋጊ መጀመሪያ፣ እጅሽ የሚታሰር እግርሽ የሚታሰር መጀመሪያ ተረጋጊ፣ እኔን እየኝ እስኪ ይላታል። እንደዚህ ጎርት ታይዋለች። እሺ ሞገስ ያለ እንትና ብሩክ ወንድሜን የት ነው ያደርጋችሁት? እኔ ምንም ማውቀው ነገር የለኝም፣ ተናገሪ ብዬሻለሁ ይላታል። እኔ ምንም የማውቀው ነገር የለኝም ትላለች። ድርቅ። ኧረ የምታውቀው ነገር የለም? እሺ ጥሩ፣ ለማንኛውም አስቢበት፣ የሆነ ቦታ ድርሽ ይመጣለሁ፣ አስበሽ እንድትጠብቂ አላትና በሩን ቆልፎባት ሄደ። ከዛ ሞገስ፣ ዳጣ፣ እሱ ሳሎን ላይ ቁጭ ብለው እንዲሁም ቅድስት ተወያዩ። እስከምትናገር ድረስ ብሩክ ያለበትን እስከምትነግረን ድረስ እዚች ነቅንቅ አትልም። ከዛ ቅድስት ደግሞ የሆነ ችግር ቢመጣብንስ የሆነ ተው ወንጀል ውስጥ እንዳንገባ ስትል፣ የምን ወንጀል ለምንገባ? እሷ ራሷ ወንጀለኛ ናት። የብሩኬን ያለበትን ከተናገረች ኦኬ ያለምንም ነገር እፈታታለሁ፣ ግን ደግሞ የብሩኬን ሳትነግረን አንፈታትም እያለ እንትን ይላል። ማለት ከመምጣቷ በፊት ስልክ የደወለላት ጊዜ ለቅድስት መጀመሪያ እንትናን ምሳሌን የሆነ ክላስ ውስጥ አስተኛት ወይም ቆልፊባት አጥኝ ብለሽ እንዳትወጣ፣ ማለትን ስንይዛት ምናምን ስናስራት እንዳታይ፣ ማህሌት እንትና ምሳሌ እንዳታይ እንድታይ ስለማልፈልግ አንቺ የሆነ ክፍል አስገቢያት ማለትን ተባለች። ማህሌት ተኝታለች ብላ ተናገረች። ከዛ በኋላ እሱ ኤፍራታ ጋር ደወልና ኤፍራታ ተገናኙ። እሷ ደግሞ አምሮባታል፣ ምር ብሎባታል። እየመጨ የሆነ ቡና ቤት ነው እሷ እያፈለች ማአት ስኒ ደርድራለች። እንደዚህ ትወላከፋለች እንጂ ስልኳንም ታገለብጣለች። ያቀማመጧ ራሱ ሲያስጠላ። ከዛ ሄደ እሱ፣ ሰላም ተባባሉ። አምሮብሻል፣ የፀይም ማሳያል የሆነ ሙዚቃ ነገር ጋበዛት። ላንቺ ነው ይሄ የፀይም ቡና ነሽ ምናምን እያለ የሆነ ዘፈን ዘፈንላት እና ይሄ ዘፈን ላንቺ ማለት አመሰግናለሁ አለች። ደግሞ ፎንቃ ገብቶላታል እንትና ጋ ማለት ነው፣ መድብል ጋር ፎንቃ ገብቶላታል። ፍቅር ይዟታል። እሱም ዳርዳር እያለው ደግሞ ምን ይላታል መጨረሻ ላይ ሲለያዩ መጨረሻ ላይ እንቅልፍ እንኳን እምቢ ብልሽ ደውይልኝ አላላትም? ልጅ እንጀና ቡና ወይ ቀድታ ሰጠው ወይ ምን አትለው፣ በወሬ ያጠመዳትን የምልሽ ማህሌት የት እንዳለች አታውቂም ይላታል። ግን እኮ እሱ አግቷት ነው እንግዲህ ወደ እሷ ሄደ። መጀመሪያ እሷና ማህሌት እያሉ አለያያቸው፣ የሆነ ቦታ ተቀጣጠረ።
ከማለት እንድትለይ ፈልጎ ማለት ነው። ከዛ በኋላ እኔ አላየኋትም ስልኳ እስኪ ደውይላት አለ። አይ አይሰራም እኮ ስልኳ ምኑ ነው ይሆን ምኑ ናት ይሆን ከዝና ጋር ሆነ ይሆናላ ትላለች። እና ከዝና ጋር ብትሆን ታዲያ ስልኳን ትዘጋለች እንዴ? በይ ለማንኛውም እስኪ ደግመሽ ደግሞ ሞክሪ፣ ምናልባት ባትሪ ዘግቶባት ሊሆን ይችላል ይላል መድብል። ያው እኮ ሊያጣራት እኮ ነው። ከዛ በኋላ አሁንም አይሰራም። ከዛ በቃ እንግዲያውስ በቃ ምንም ማድረግ አልችልም እንትን በይ የቀረውን ገንዘብ ልስጥሽና ደግሞ ሌላ ጊዜ ደግሞ እንገናኛለን። ምንም አዲስ ነገር የለም። አይ ምንም አዲስ ነገር የለም፣ ምንም አዲስ ነገር የለም። አዲስ ነገር ሲኖር እነግራለሁ አለችው። ከዛ ሄደ። ከዛ እሷም ወደ ቤቷ ሄደች። እዛ ቡና ቤት ነበረች። ወደ ቤቷ ሄደች። ዝና ደወለላት። ምንድነው የማህሌት ስልክ የማይሰራው? ዝግ ነው። እሷ የት ዳ ነው? ከአንቺ ጋር የለችም? ኧረ የለችም። የት ትናንትና ከነ ማህሌት ከነ ምሳሌ ቤት እነ ብሩኬ ቤት እሄዳለሁ ብላ በዛ በኋላ አልተገናኘንም አለችው። አንቺ የት ነበርሽ? እኔ ደግሞ ከመድብል ጋር ነበርክ። እንዴ ከመድብል ጋር ምን አይነት ግንኙነት አላችሁ እንዴ? በቃ ይወደኛል እሱ እንቀጣጠራለን። የተቀጣጠርን ከትከት ብሎ ሳቅና እንደ ባሾፍ ብሎ ፍቅር ተይዞልኛል አለ። እንዴ ምን ችግር አለ አለች። ግን ለምንድን ነው ከሱ ሰውዬ የማትርቁት? እኔ ራቁ ከሱ ሰውዬ አትገናኙ አላልኩም እያለ ደግሞ ኤፍራታን እንትን ይላል ዝና። ወይ ጉድ! ያሁን ሂጂ ወይ እነ ብሩኬ ቤት ሄደሽ እያተኝ የሆነ ነገር ተፈጥሮ ሊሆን ይችላል፣ ወይም ደግመሽ ደጋግመሽ ደግሞ ያለበለዛ ወይ እኔ እሄዳለሁ ይላለኝ። አንተ ከሄድ ከሄዳለሁ ግን ብቻዬን አልሄድም ከነ ብሩክ ቤት ብላ አለችው። ነገርማ አለ። የምታውቂው ነገር አለ እንዴ? ምንም ማውቀው ነገር የለኝም። እኔም ራሱ እየደወልኩ እየሞከር ስልኳ አይሰራም። የሆነ የተፈጠረ ችግርማ አለ። ያለ ነገር ስልኳ ዝግ አይሆንም እያለች ትላለች። ከዛ መድብልም ሄደ ዙሮ ማህሌት ጋር ሄደ ከታገተችበት። እሺ አስበሽ ጠበቅሽኝ አላተኝ። እኔ ምን ነው ማስብ? እኔ ብሩኬ የት እንዳለ አላውቅም። ምን ነው መጀመሪያ የጠየቃተኝ ለምን ፈታሹ ብሩኬ? እኔ አልፈታሁትም። 80 ተቀደ እና 80 ተቀደደ ማለት ተፋታችሁ ማለት ነው። አንቺ ወይጦ ብሩክን እኮ ስንት እንዴት ስታሰቃዩ እንደነበረ ከላዩ ላይ ትጭ ስታደርጊ እንደነበረ ማላቅ ማልሰማ። አንተ እኮ እስር ቤት ሆነ ነው ያሉትን የሆነውን ያልሆነው ወሬ ስላቀበሉ ነው እንጂ ውሸት ነው ይሁሉ ዝም በይ ይላታል። ግን እኔ የሚመስለኝ ብሩኬ የሆነ ወደ ታይላንድ ሲሄድ የሆነ ሀሽሽ ነገር ወንጀል ሰርቷለኝ እና ያ ወንጀል ነው እኮ ያሳቀጠው ምናምን ትላለች። እሺ ቤቱ መሸጡና ለመሸጡን እንዴት አወቅሽ ሲል ዝና ነው ያለኝ። እንዴ ዝና ከየተሰማ ምን አውቄ? በቃ እሷ ኧረ በስመ አብ ድርቅ ያለች ደረቅ እኮ ናት። በቃ ለዱላ ለስቃይ የተፈጠረች ማለት በቃ ተንከሲስ ናት። ከዛ ደግሞ ዳጣ ደግሞ ፍኝ ፍኝ ትላለች። እንዴት እንዳስጠላች እንዳጣ እኔ ወቅጣት አለሁ ልበላት እንዴ በቃ መንገድ ላይ ስታገኛት እንዴት ስትሮጥ እንደነበረ ከዝና ጋር። አሁን መድብል እንደዚህ አፍኖ ሲይዛቴን ሲያግታት፣ እሷ ደግሞ አንዴ በጉጠት አንዴ በመጥረቢያ አንዴ በመኮትኮቻ እግርሽን ጥፍርሽን ልቁረጦ እያለች ደግሞ ስታካብድ እንዴት እንዳስጠላችኝ። እኔ አንዳንዴ ማህሌት መጥፎ ብትሆን ደግሞ ታሳዝነኛለች። በቃ ስድቡንም ችላ ዱላውንም ሁሉንም ነገር ችላ። እንግዲህ ካራክተር ነው የሚባል እንግዲህ የሷ ካራክተር ይኸው ነው። ማህሌትንና ባዩሽን ነበር እንደው በአንድ እንትን ማሰራት ሁለቱን። ሁለት ወይጦ ሞገስ ደግሞ እቺ ዳጣን ልመታት ነው እኔ ልደበድባት ነው እኔንም እኮ አሰቃይታኛለች እያለች ስትፎክር፣ ሞገስ ዝም በይ እባክሽ አንቺ ዳጣ አርፈሽ ተቀመጪ። ምንድነው እሷን እኮ ጫፏን እንካት፣ እሷን ያመጣ እሷን እንደዚህ ተከታትለን በቃ አዞባት ነው መጣች። እኛ ከኋላ ደረስነባት እያዝናተኝ። አሁን ይችን ልጅ እኮ ያገትናተኝ ለወንጀል አይደለም ወይ ልንጎዳት ወይ ልንመታት አይደለም። ግን ብሩክ ያለበትን ጫፉን እንድትነግረን ነው እንፈልግ። በቃ ብሩክ ያለበትን አድራሻ እንድትነግረን ነው እንፈልግ እንጂ ጫፏ አትነካም። አንቺ ማትነካትም፣ መድብልም አይነካትም፣ ማንም አይነካትም። ግን የብሩክን ነገር ከነገረችን በኋላ ትለቀቃለች። መድብልም ብሏል አርፈሽ ተቀመጭ ቱግቱጋት አላት ማለት ነው። ሞገስ ጥሩ አረጋሽ አራት። ቅድስቴ ደግሞ አዎ እባክሽን አንቺ ምን ሆነሽ ነው ትዬ? ምን አሁን ትዬ እንደዚህ ታስራ ተጠርንፋ ደግሞ አንቺ ምን ልታደርጊያት ነው? ኧረ እባክሽ ተረጋጊ። ዝም በይ እባክሽ ቅመማ አንቺ አያገባሽም ትላለች። እች ዳጣ ደግሞ አበዛችሁ በጣም አሁንስ። ከዛ እንትና ሄደች ምሳሌ ወደ ሳሎን እንዳትመጣ ተፈልጎ ቅድስት ሄደች እና ተረት ተረት ምናምን ማጫወት ጀመረች ማለት ነው። ምሳሌ ማህሌት እንዳታያት ያው ታስራ ስለሆነ ያለችው እየጮችም ስለሆነ ምሳሌ እንዳትሰማ ተብሎ ቅድስት እየሄደች አስሬ ተረት ተረት ምናምን ታጫውታታለች እንዳይደብራት።
መድብል ከሄደባት ከእንትና ይወጣል ይገባል ይወጣል ይገባል ማለት ጋር ሄደ። ተናገሪ ተናገሪ የወንድሜ ያለበትን ወንድሜን ያሰቃያችሁትን አንቺም ሆንሽ ያዝና ወንድሜን ታመጡታላችሁ ወይ በህይወት ካለ ታመጡታላችሁ፣ ከሞተ ሞተ ብላችሁ ትናገራላችሁ። እናንተ ከእናንተ እጅ እሱ አያመልጥም። ስለዚህ ትናገሪያታለሽ ወይ እዚሁ አፈርጥሻለሁ ወይ ትናገሪያታለሽ። ከዛ የሆነ ነገር ብሏል ዝና ብላ ልትነግረው ስትል እሱ ምንድን ነው እያላት እያለ ያው ታግቷል መሰለኝ ያለችው እንደዛ እያለ ነው ድራማው ያለቀው። እንግዲህ ብሩክን ያገቱት እነሱ ናቸው። ወንጀል እንትና ወንጀል ከሚሰሩት ጋር እንደዛ ሀሽሽ ምናምን ወደ ውጭ የሚልኩት ሰዎች ጋር ዝና ይሰራል እንዴ አብሮ ሲላተኝ አይ አላቅም ማለች። ግን ያው ታውቃለች ሌባ እና እሱ እንደታወቀ ብሩኬን ወንጀለኛ ነው ተብሎ ወንጀለኞች ነው ያስያዙት ብላሽ ያልሽው ዝና ነግሮኝ ነው ብለሽ አልሽ። በቃ እሱ ከእነሱ ጋር ይሰራል ማለት ነው ብሎ እንግዲህ ጠርጥሯለኝ። ድራማ ያለቀ